በእጅ አዙር ድንግል ማርያም ማህፀን ውስጥ ፍጡር ፈጥሮ ያንን ፍጡር ከሚያስመልክ ከሆነ ልክ አይደለም። ራሱ ኢሳይያስ 42:8 ላይ እኔ ያህዌ ነኝ ክብሬ ለሌላ አልሰጥም፣ ስሜ ነው ክብሬ ለሌላ አልሰጥም አለ። ክብሬ ለሌላ አልሰጥም እያለ ተመልሶ ደግሞ በእጅ አዙር ፍጡር ፈጥሮ ያንን ፍጡር መለኮት መጥቶ እንዲዋሃደው አድርጎ ከመለኮት ጋር አብሮ እያስመለከ ከሆነ ትንሽ እንትን ነው፣ ሽርክ ነው። በእኛ በኢስላም ሐራም ነው፣ ትልቁ ወንጀል ነው። ራሱ ለጀሃነም የሚዳረግ ነው፣ ከአላህ ጋር የሚያቆራርጥ ወንጀል ነው። ይህንን ነው እያለን ያለ ነው ማለት ነው። ኢምራንዬ ጀዛከላ ኡስታዝ። ግን እዚህ ጋር ሰፈር ኮን መሰለው ኡስታዝ፣ አሁን ፍጡሩ ይሄ ስጋው ፍጡር ከሆነ ስለዚህ ከጊዜ በኋላ አምላክ የሆነ ፍጡር ነው። ከጊዜ በኋላ እንግዲህ በዚህ እንደምናውቀው ስጋ ድሮ አምላክ አልነበረም፣ ከጊዜ በኋላ አምላክ ሆነ። ስለዚህ ከጊዜ በኋላ አምላክ የሆነ ፍጡር የሆነ አካል አለ ማለት ነው። እቺን ፖይንት ለማሳፈልግ ቀጥሉ። ክርስቲያን ገብቷል። ግን ኡስታዝ እዚህ ጋር ማለት ነው ኡስታዝ አምላክ ከጊዜ በኋላ ሰውነትን ጨምሯል ብሎ ነው የሚያምኑት። አይ ጨምሯል ሳይሆን በቃ ተዋህዷል ብለው ነው። ጨምሯል የሚለው አሉ፣ ለብሷል የሚለው አሉ። የተለያየ ነው ያለው። አሁን ሚያፊዚስ ዲያፊዚስ እና ሞኖፊዚስ የሚባለው አለ። ከስርም እሙ ዩኑስ ጠይቅ ነበር። ውላጤ ማለት ምን ማለት ነው? ተዋህዶ ማለት ምን ማለት ነው? ምንታዊ ማለት ምን ማለት ነው? እነዚህ ነገሮች መብራራት ካለባቸው እናብራራቸዋለን ኢንሻአላህ። ምንም በጣም ቀላል ናቸው ራሱ። ስለዚህ እነሱ ይብራሩ ካላችሁ በተወሰነ 1 ደቂቃ 2 ደቂቃ ስችል ላብራራላችሁ፣ ምናልባት ልዩነቱ ምን እንደሆነ። ይብራራ እንደዛ ይብራራ። እሺ በቃ ምንድን መሰላችሁ የኬልቄዶን ጉባኤ ላይ ዓለም አቀፍ ነው። ኢኩሜኒካል ካውንስል ላይ ኢኩሜኒካል ክሪድ ይባላል። ዓለም አቀፍ የሆነ ጉባኤና ዓለም አቀፍ የሆነ ውሳኔ የተላለፈው። ያ ምንድነው የተላለፈው? አውጣኬ የሚባል ሰው ነበረ። አውጣኬ የሚባለው ሰው መጣና ምን አለ? መለኮት መጣና ስጋን ዋጠው። ልዩነቱ ምን እንደሆነ ስጋን ሲውጠው ሚት አድርጉልኛ እንዴ። ስጋን ሲውጠው ተዋጠ የማል ነገር አለ። ተዋጠ ስጋን ተለወጠና ተዋጠ አለ። ስለዚህ ልክ ባህር ውስጥ ምራቅን ጠብ ብታደርገው ባህሩ ያንተ ምራቅ ይውጠዋል። ልክ እንደዛው መለኮት ተውጧል የሚል ትምህርት ኑፋቄ አስተምሮ የሱን ትምህርት ለማውገዝ ስብሰባ ተካሄደ ማለት ነው። ስብሰባው ተካሂዶ የሱ ትምህርት ምን ይባላል? ሞኖፊዚስ ይባላል። ልሙጥ ባህር ይባላል። መለኮት ብቻ ነው፣ ስጋው ተውጧል የሚል ትምህርት ነው። እሱ ምን ይባላል? ሞኖፊዚስ። ጻፍላቸው እስቲ ኢምራንዬ። ሞኖፊዚስ ይባላል ማለት ነው። ምንድነው? ብቻ ማለት ነው ራሱ። ፊዚስ ማለት ደግሞ ባህሪ ማለት ነው። ወይ በአማርኛ ምን ይባላል? ውላጤ። ውላጤ ማለት መለወጥ እና መዋጥ፣ ሞኖፊዚስ ይባላል ማለት ነው። የሱን ትምህርት ካወገዙ በኋላ ጉባኤው ምን አለ? ኢየሱስ 1% ነው። በ1% ውስጥ ደግሞ 2 ባህሪ አለው፣ የአምላክነትና የሰውነት ባህሪ አለው። እሱ ምን ይባላል? በአማርኛ ምንታዊ ይሉታል። ምንታዊ ማለት ሁለትነት ማለት ነው። ያ ምን ይባላል? ዲያፊዚስ ይባላል። ዲያ ማለት ሁለት ማለት ነው። ፊዚስ ማለት ባህሪ ማለት 2 ባህሪ። ከዛ ከመካከል ስብሰባው ላይ ዴሊጌሽን ከግብፅ ከአሌክሳንደር ዴሊጌት ተደርጎ ከነበሩት መካከል አንደኛው ዲዮስቆሮስ ነበረ። ዲዮስቆሮስ መጣና ምን አለ? የአሌክሳንድሪያ ኤጲስቆጶስ ኖ ኢየሱስ 2 ባህሪ የለውም፣ ከ2 ባህሪ 1 ባህሪ ነው ያለው። ምን አለው እሱ? ሚያ ፊዚስ አለው። ሚያ ማለት 1 ማለት ነው። ከ2 ባህሪ 1 ባህሪ ነው የሆነው፣ ወይም በአማርኛ ተዋህዶ ማለት ነው። ኮምፖዚሽን በእንግሊዝኛ የምንለው ኮምፖስት አድርጓል። መለኮት ባህሪና የስጋ ባህሪ ኮምፖስት አድርጓል። ከ2 አካል 1 አካል፣ ባህሪ ደግሞ 1 ባህሪ ነው ኮምፖስት ያደረገው ሲሉት አይ ትክክል አይደለም ብለው እሱንም አወገዙት። ከዛ እሱ የእሱ መስመር ይዞ ኦሪየንታል ኦርቶዶክሶች የሚባሉት አሁን የሚከተሉት የእሱ መስመር ነው። ኦሪየንታል ማለት ጽባውያን የሚባሉ ኦርቶዶክሶች ማለት ነው። የግብፅ፣ የኢትዮጵያ፣ የአርመኒያ፣ የህንድና የሶሪያ ማለት ነው። አሃት አብያተ ክርስቲያናት የሚባሉት እህታማቾች የሆኑ አብያተ ክርስቲያናት የሚባሉት እነዚህ ናቸው። ከዛ ጊዜ ጀምሮ ተወግዞ ነው መንበሩ ራሱ የአሌክሳንድሪያ ውስጥ የነበረው የማርቆስ መንበር የሚባለው ያኔ ነው የተወገዘው። ይሄ ነው ኮንሴፕቱ ባጭሩ በጥቅሉ። ይሄ ነው ሀሳቡ። ጀዛኩሙላህ ኸይር። እንድገም ጥያቄ ይቻላል። ኢየሱስ አምላክ ነው አይደለ? እንደ ብሎ ያምናሉ። አዎ አምላክ ነው ቢሉ ፍጹም አምላክ ፍጹም ሰው ነው ብለው ያምናሉ። ፕሮቴስታንቶች ካቶሊክ ፕሮቴስታንቶች ለሰውነቱ ኢየሱስ አምላክ አለው ብሎ ያምናሉ። አዎ ኦርቶዶክስም እንደዛ ያምናል።
እንደዛ ብሎ ካመኑ አምላክ ኢየሱስ የሚባለው ማንነት የተሰጠው ስም አምላኩ አባቱ ነው ብሎ ያምናሉ አይደል? አዎ ኦርቶዶክሶች የሚሉት ኢየሱስ ምድር ላይ እያለ ሲያመልክ ሶስቱንም ነው የሚያመልከው የነበረው፣ አብንም ወልድንም መንፈስ ቅዱስም ነው የሚያመልክ የነበረው። የኢየሱስ ክርስቶስን ሰውነት የፈጠረው ማን ነው? አብም መንፈስ ቅዱስ ብሎ ነው የሚያሉት። ድንግል ማርያም ማፀን ውስጥ የነበረው ሰው የተፈጠረው በስላሴ ነው ብሎ ያምናሉ። አሁን ምን ችግር ይፈጠራል? ቴዎሎጂካሊ ራሱን ያመልክ ነበር ወይ ኢየሱስ? ምክንያቱም ኢየሱስ እንደምትመለከተው ፍጹም አምላክ ፍጹም ሰው ነው እና ራሱን ያመልክ ነበር ወይ? ራሱን ያመልክ ነበር ወይ ስትላቸው አይ ራሱን አያመልክም ይለዋል። ታዲያ ማንን ነው የሚያመልከው ስትላቸው አብን ነው የሚያመልከው ነበር ይለዋል። ተመልሰው ደግሞ የፈጠረው ኢየሱስን ድንግል ማርያም ማፀን ውስጥ ማን ነው ስትላቸው አይ አብም ወልድ መንፈስ ቅዱስ ነው ይለዋል። ፕሮቴስታንት ደግሞ አይ እዛ ድንግል ማርያም ማፀን ውስጥ የፈጠረው አብ ብቻ ነው ብሎ ነው የሚያምኑት። ስለዚህ ወልድና መንፈስ ቅዱስን የማያካትት ፍጡር አለ ማለት ነው። ፈጣሪ የሁሉ ነገር የተፈጠረ ነገር ሁሉ ፈጣሪ ካልሆነ ድንግል ማርያም ማፀን ውስጥ የተፈጠረውን ሕፃን አብና ወልድና መንፈስ ቅዱስ ካልፈጠሩት እነሱ ሙሉ ፈጣሪ እንዴት ይሆናሉ? አንድ የመጀመሪያውን ያዝልኝ። አምልኮ የሚቀበለው ደግሞ አብ ብቻ ነበር የነበረው። አይተህ ከሆነ ወልድና መንፈስ ቅዱስ አምልኮ ይቀበላሉ አይልም። አሁን የሚነሳው ነገር ምንድን ነው? ወልድና መንፈስ ቅዱስ አምልኮ ካልተቀበሉ ወልድና መንፈስ ቅዱስን የማያካትት አምልኮ ምን አይነት አምልኮ ነው? አብ ብቻው እንዴት ነው የሚመለከው? አብን ብቻ ነበር ኢየሱስ ሲያመልክ የነበረው ምድር ላይ ማለት ነው። ስለዚህ ወልድና መንፈስ ቅዱስን ካላካተተ ምን አይነት አምልኮ ነው የሚሆነው? ይሄ እንትን አይደለም፣ ፌር አይደለም። ሙሉ አምላክ ነው ማለት ይቻላል። ሌላው ነገር ደግሞ የራሱ አምላክነት የት አስቀምጦት ነው? አንድ ቀንም እንኳን ወደ ራሱ አምላክነት አይጸልይም እንዴ? ለራሱ አምላክነት የራሱ አምላክነት ውስጡ ከነበረ መለኮትነት ውስጡ ከነበረ ቢያንስ ወደ ራሱ አምላክነት አንድ ቀን እንዴት አይጸልይም ኢየሱስ? ሁሌ የሚጸልየው ወደ አብ ነው። ወደ መንፈስ ቅዱስ ስለምንድን ነው የማይጸልየው? መንፈስ ቅዱስ አምላክ አይደለም እንዴ? ኢየሱስ ስጋ ስለለበሰ ነው ብለን እናስብ። ራሱን ዝቅ ስላደረገ ለትህትና ነው እንበል። ወደ መንፈስ ቅዱስ እንዴት ነው የማይጸልየው? ለመንፈስ ቅዱስ ለምንድን ነው ያልሰገደው? ለመንፈስ ቅዱስ ለምንድን ነው ያልጾመው? ራሱ ጾም ማለት ነው አምልኮ ሲያካሄድ የነበረው ሱጁድ ሲወርድ ሲሰግድ የነበረው በግንባሩ የተደፋ እንትን ሲል ሲያናገር የነበረው አባት ሆይ እያለ የሚያወራው አብን ብቻ ነው። ለምንድን ነው ጸሎት ሲያደርግም ምንም ሲያደርግም አብን ብቻ ነው ኮንታክት የሚያደርገው የነበረው? መንፈስ ቅዱስን ለምንድን ነው ኮንታክት የማያደርገው የነበረው? ይሄ በጣም እንትን ነው፣ ኢምፖርታንት ኩዌስችን ነው ራሱ። ስለዚህ ኢየሱስ የራሱ አምላክነት ኢየሱስን ካላመለከው የሚያመልከው አብን ከሆነ ስለዚህ የኢየሱስ አምላክን ያመልከው አንድ አካል አለ ማለት ነው። በሁለት መልኩ በሁለቱም ቀጠና እስር ቤት ውስጥ ናቸው ያሉት። ካመለከው ራሱን ያመልካል ወይ ነው፣ ከፈጠረውም ራሱን ፈጥሯል ወይ ነው ጥያቄው። ከፈጠረውም ኢየሱስ የራሱን ሰውነት ድንግል ማርያም ማፀን ውስጥ የነበረውን ሰውነት ከፈጠረው አሁንም ያ የፈጠረውን ሰውነት ከፈጠረው አሁንም ጥያቄ አለ ራሱ ምንድነው? እንዴት ይፈጥረዋል? የራሱን ሰውነት እንዴት ይፈጥረዋል? ራሱን ፈጥሯል ወይ? ራሱን ያመልክ ነበር ወይ? ምክንያቱም የራሱ ገንዘብ ካደረገው በኋላ እንዴት ነው የራሱ ካደረገው በኋላ ከተዋህደው በኋላ ራሱን ራሱ ያመልካል ወይ? ራስ የሚለው ነገር አንድ ነው ያለው ራሱ የፕሮሶፖን የሚባለው ነገር አንድ ነገር ነው ያለው። ስለዚህ እንደዛ አይሆንም ነው። አይ እንትን ነው ራሱን አላመለከም ከተባለ ደግሞ ራሱን የማያካትት ኢየሱስን የማያካትት አምልኮ ኢየሱስን የማያካትት ፈጣሪነት ምኑ ላይ ነው? ያ ብቻ ገንዘብ እንዴት ይሆናል? ያ ነገር ነው የሚለው። አይ ቲንክ እንግዳ ገብቷል። እንግዳችን እናስተላልፍ። እሺ እናስተላልፍ። እንዴት ናችሁ? ደህና መሻችሁ? ሰላም ነው ሳሚ? እግዚአብሔር ይመስገን ነው። ሰላም ናችሁ ሁላችሁ? አልሐምዱሊላህ። ሰምተዋል የምናወራው ይብለው? ሰላም ነው አልሐምዱሊላህ። ሰላም እንላለን። ሰምተዋል የምናወራው የነበረው? ኦኬ ያው እየሰማችሁ ነበር። በጠፋው ስልክ ምናምን ገብቶብኝ ነበረ። ኦኬ እሺ ጥሩ ጥያቄ ነበረኝ። የምትለው ነገር ካለ እንትን በል ቀጥል። በእንትኑ ላይ በክራይስቶሎጂ ላይ የሚያፊዚስ ዲያፊዚስ እና ሞኖፊዚስ በሚባለው ኮንሴፕት የምትለን ነገር ካለ 451 ላይ የነበረውን እንትን ኢየሱስ ሁለት ባህሪ ያለው ብለን የምታምነው አንድ ባህሪ ያለው ነው ብለን የምታምነው? ኢየሱስ ሁለት ባህሪ ያለው። ኦኬ ተዋህዶ ተባልና የሰው ባህሪ። ኦኬ ጥሩ። ስንት አካል ነው ያለው ኢየሱስ? አካል ማለት ፐርሰን አካል አሁን መንፈሳዊ አካል አለ፣ የሚታይ ስጋዊ አካል አለ። ለምሳሌ ኦኬ ስጋዊ ፐርሰን ቦዲ አላልኩም። ፐርሰን ቦዲ አድርጎ ማለት እንዴት?
ቦዲና ፐርሰን ይለያይ የለ አካል የሚለው ቃል ለሁለት ነገር አለ። ቦዲና ፐርሰን ይለያያል። አሁን ለምሳሌ አብ ወልድ መንፈስ ቅዱስ 3% ናቸው አይደል? 3 አካል ስላላቸው አይደል? አብና መንፈስ ቅዱስ ቦዲ ያላቸው እንዴ? ሶማ አላቸው የላቸውም? እንኳን ነው ቆመልህ ቦዲ ስትል አካል ስንል እንግባባለን ብዬ ነው ስለማስብ የነበረው ፐርሰን ወይም ፕሮሶፖን በሚለው ያዘው ሶማ በሚለው አትያዘው። አሁን አብ ወልድ መንፈስ ቅዱስ ሶስቱ አካላት ወይም ደግሞ 3% አሉ። ከዛ መካከል ኢየሱስ ድንግል ማርያም ማህፀን ውስጥ የነበረው ሰው ፕሮሶፖን አለው፣ የራሱ የሰው ፕሮሶፖን አለው። አይ ስጋው ፍጡር ነበረ። ያው ገባኝ። ፕሮሶፖን አለው ወይ? የሰው ፕሮሶፖን አለው ወይ? አሁን አንተም ፕሮሶፖን አለ፣ ፊዚክስም አለ። ሁለት ነገር የሰው ባህሪ ያለው ፕሮሶፖን ሳይ ባህሪ እያልከኝ አይደለ? አይደለም እኔ ያልኩ ለምሳሌ አንተ አለ ማንነትም ምንነትም አለ። በቀላል አማርኛ ላወራ ምንነት ሰው ነው አይደለ? ማንነት ደግሞ ማን ነው? ሳሚ የሚባለው ነው አይደለ እንዴ? ኢየሱስ ሙሉ ሰው ነበረ እንዳንተ? ልክ አንተ ማንነትና ምንነት ያለው ነበር? የሰው ማንነትና ምንነት አለው አይደለም? ምንነቱ መለኮት ነው። ምንነቱ መለኮት ነው። የሰው ምንነት የለውም? የሰው ምንነት ማንነቱ ነው ሰው እንጂ ምንነቱ አይደለም። ወይ በደንብ አልገባህም ጥያቄው። ኢየሱስ የሰው ምንነት ወይ ገብቶኛል፣ ችግር የለውም። የሰው ምንነት የለውም? የሰው ምንነት የለውም አለው እንጂ ባህሪ ግን የሰው ባህሪ አለው። ታዲያ ባህሪ እኮ ነው ምንነት እኮ ሳሚዬ፣ ምን ነካ? ምንነት ባህሪ ይባላል። ኦኬ እሺ ኦንቶሎጂ አዎ ማለት ተሳስተሃል፣ አዟዙረው ነው ምናልባት። ምንድነው መሰለህ ምንነት ነው አይደል ባህሪ፣ ማንነት ደግሞ ፐርሰን ነው አይደል እንዴ? ፐርሰን ነው ኤግዛክትሊ። አዎ ስለዚህ እንደዛ ከሆነ ኢየሱስ ከድንግል ማርያም ሰው ሲሆን የሰው እንትን አለው፣ ፊዚክስ አለው ወይም ደግሞ ባህሪ አለው፣ ኔቸር አለው። የሰው ባህሪ አለው እኮ አልኩኝ። ምክንያቱም የሰው ፐርሰን አለው፣ የሰው ፐርሰን አለው። እሱ ነገር ላይ ነው አንተ ጥያቄ ያውን እኮ እንደሱ ነው እኮ የምልህ እኮ የሰው ፐርሰን ከሌለ ሙሉ ሰው አይደለም፣ ይጎለዋል። ምንነት አለው፣ የሰው ምንነት አለው። ሰው ሲሆን የሰው ምንነት አለው፣ የሰው ማንነት የለውም፣ ይጎለዋል እኮ። ወይዲ ሁለት ባህሪ ያለው አልኩ እኮ የሰው ባህሪና የመለኮት ባህሪ አልኩ። ባህሪ ላይ ጨረስን እኮ ችግር የለውም። ባህሪ ላይ ሁለት ባህሪ አለው፣ በአንድ አካል ውስጥ ሁለት ባህሪ አለው አልከኝ። ዲያፊዝስ ነው የምትቀበለው። ፕሮቴስታንት ነህ አንተ መሰለኝ። ፕሮቴስታንት ለዛ እኮ ነው ፕሮቴስታንት ከካቶሊክ ስለወጣ የካቶሊክን ነው ይዘው የሚሄደው። ሁለት ባህሪ ነው። የምስራቅ ኦርቶዶክሶችም ሁለት ባህሪ ነው የሚሉት። ኦሪየንታል ኦርቶዶክሶች ደግሞ ተዋህዶ ነው የሚሉት። ራሱ ምንድን ነው የሚያምኑት? ሁለት ባህሪ ሳይሆን አንድ ባህሪ ነው። ከሁለት ባህሪ አንድ ባህሪ ሆነ ነው የሚሉት። አሁን ፖይንታችን ምንድን ነው? ኢየሱስ የሰው ማንነት አለው ወይ? ሂማን ፐርሰን አለው ወይ? በእንግሊዝኛ ቀለል አድርገልህ የሰው ባህሪ አለው። ሂማን ፐርሰን አለው ወይ? ሂማን ኔቸር አልጠየቅኩም ሳሚዬ። ሂማን ፐርሰን አለው ወይ? እኔ ይህን ነገር አላውቅም። ወይድ አይ በቃ እሺ፣ የማለገውን ነገር አውቃለሁ ብዬ አላወራም። አይ ችግር የለውም። እሺ ዮሐንስ ወንጌል 1:14 ላይ ቃልም ስጋ ሆነ ሲባል ሆነ የሚለው በምንድን ነው የፈሰርከው? የውሳጣዊ ጥያቄ ነው። ሆነ የሚለውን ቃል ስጋ ሆነ ያው ቃሉ ነው ስጋ ሆነ። ሆነ ሲባል ምን ማለት ነው ትርጉሙ? ሆነ ማለት ምን ማለት ነው ትርጉሙ? ሆነ ማለት ተዋሃደ ማለት ነው። ሆነ ማለት ነው። ሆነ ማለት ለበሰ ማለት ነው። ምንድን ነው ሆነ ማለት? ሆነ ማለት ያው ትክክለኛ ነገር የሆነ ነገር ማለት ነው። ማለትም የለበሰ ነገር። ኦኬ። ስለዚህ ሆነ የሚለው ቃል ለበሰ በሚል የመጣው አለ በባይብል ጥቅስ ሲኖር ይሆን? ሆነ የሚለው ቃል ለበሰ ለሚል የሚመጣበት እንደው ግራማቲካሊ ስለ ሆነ ማለት ኤግዛክትሊ በቃ እውነተኛ ነገር የሆነ ነገር ማለት ነው። ገባኝ። ግን ሆነ የሚለው ነገር ለበሰ በሚል የመጣበት አለው። ኤግኔቶ የሚለው ቃል አይደል? ካይ ሆሎጎስ ሳርከስ ኤግኔቶ ነው የሚለው አይደል? ሳርከስ ኤግኔቶ ይላል። ኤግኔቶ የሚለው ቃል አዎ፣ ኤግኔቶ ማለት ሆነ ማለት ነው። ሆነ የሚለው ቃል ወይም ደግሞ ቢኬም የሚለው ቃል ለበሰ በሚል ይመጣል ወይ? የቱ ጋር ነው እንደዚህ አይነት ነገር ያለው? አይ ዋይደኒንግ ግሪኩን ብዙ አልተሰለም። ግሪክ አይደለም ማውራ፣ እኔ በአማርኛ ነው ማውራ። ሆነ ከፈለክ ሆነ የሚለው ቃል ቢኬም የሚለው ቃል ለበሰ ለሚል አገልግሎት ላይ ያዋለበት ጥቅስ አለ ወይ? የለም። ኦኬ ጥሩ። ስለዚህ በቃ እንትን በለን የሆነ ነገር አቡማዊያ ጥያቄ ካለ የምጠይቀው ጥያቄ አለ። ግን ባይዘይ ማለት አፈነ
ነፃነት አልሰጣችሁኝም። እኛ እያወራን ነበረ። አጋጣሚ እኛው እያወራን ስለነበረ አቡ ሙአዊያ የሆነ ማጠቃለያ ነገር ይስራበትና ወደ አንተ ጥያቄ ደግሞ እንሄዳለን ኢንሻአላህ። ችግር የለም ወይ አንተን ስላየው ነው ያው የገባሁት። አንተን በጣም ስለምወድ ያው ከዛ አንፃር ብዬ ነው ጥያቄዎችን ሁሉ ጊዜ ስለምትመስልኝ ከዛ አንፃር ብዬ ነው የገባሁት። ያው እሺ ሶሪ ከጠፋው ጥያቄን ጠይቅና እንትን በለው ኡስታዝ አቡ ሙአዊያ እስቲ ማጠቃለያ ስራበት በነገረ ክርስቶስ ላይ። አይ እንትን ነው ጥያቄ አንተ ነው። እኔ እኮ ማብራሪያ ነው የሰጠሁት የተወሰነ ስለ እኔ መጀመሪያ ኦኬ እሺ ማጠቃለያ እንስጥና ጥያቄ መጀመሪያ ጠይቅና ክርስቲያኖችን ቃልም ስጋ ሆነ ማለት ምን ማለት ነው? ሆነ ማለት ምንድን ነው ብለን ነበር ጠይቀው። ከዛ ደግሞ ሆነ ማለት ምንድን ነው ሲባል ሶስት ኡስታዝ አብራርቶት ነበረ። ዲያፊዚስ ሞኖፊዚስ ብሎ አብራርቶት ነበረ። ያ ብቻ ሳይሆን ክርስቲያኖች የሚያመልኩት አምላክ ክርስቲያኖች ለምሳሌ ኢየሱስ አምላክ ነው ይላሉ። አምላክ ኢየሱስ አምላክ ከሆነ የራሱን አምላክነት ራሱን ያመልክ ነበር እንዴ ብለን ስንጠይቅ አያመልክም። ኦኬ ምንድነው? ስለዚህ ኢየሱስ የማያመልከው አምላክ አለ ማለት ነው። ስለዚህ በምድር ላይ ሆኖ አንድ የማይመለክ አምላክ አለ ማለት ነው። አንድ ሰው አያመልከውም። ያ ማለት ኢየሱስ የራሱን አምላክነት አያመልክም። ኢየሱስ ያ ከሆነ ደግሞ አምላክነቱ ጥያቄ ውስጥ ይከታል። ከዛ አንፃር በደንብ ብትረዱትና በደንብ ብታጠኑት ያው የፍልስፍና እንትን መሆኑን ትረዳላችሁና ጥያቄም መጠየቅ ትችላለህ ወገናችን። እሺ ጥሩ። ቁርአንን ማን የጻፈው? የሚል ጥያቄ ነው። ኢምራን ሄደበት ሰሃባዎች ናቸው የጻፉት። የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ናቸው የጻፉት። ስለመጻፋቸው ደግሞ ኤቪደንስ እያንዳንዱ ይዘረዝርላል። ኢምራን ሄደበት በዚህ ነገር ልክ ማስረጃ በማስረጃ እኔ ብዙ ማስረጃዎች አሉ፣ ግን ኢምራን ይናገር ደግሞ የተወሰነ። ኢምራንዬ ክፈትና ቀላል ጥያቄ አንደኛ ቀላልም ጥያቄ ነው፣ ደስ የሚልም ጥያቄ ነው፣ ሰው ይማርበታል። አይ ቁርአንን ማን ነው የጻፈው? ረሱል ሰለላሁ ዐለይሂ ወሰለም ይወርድላቸው ነበርና ሲወርድላቸው ጸሐፊዎች ነበራቸው ወይ? ጸሐፊዎች ካላቸው እነማን ነበር ሲጽፉ የነበሩት? እና ከሐዲስ ማስረጃዎች አሉ ወይ ነው እያለ ያለው። ከሐዲሶች ላይ ዶክሜንትድ የሆነ እንትኖች ፕሮፋይል የሆኑ ነገሮች ስላሉን እሱን እንዲያሳይ ስለፈለኩኝ ነው። ኢንሻአላህ ከሐዲስ ከሆነ ሐዲስ የተጻፈው ከ200 ዓመት በፊት አይደል? አዎ ተጻፈ ማለት ግን በእንትኑ ነበረ እኮ ትራዲሽኑ ነበረው፣ ኢስናዱ ነበር አይደል እንዴ? ሙተዋቲር ነበረ፣ በሙት ይተላለፍ ነበረ። አንድ ነገር ተጻፈ ማለት በወቅቱ አልነበረም ማለት አይደለም። መትን ደግሞ ይባላል ራሱ። ስለሱም ከፈለክ ማወቅ ከፈለክ ስለ ሐዲስ ዝርዝር ከፈለክ በደንብ እንነግርሃለን ስለሱ ማለት ነው ማወቅ የፈለከው። አሁን ግን የጠየቀው ምንድነው? ቁርአንን እንደጻፈው ኤቪደንስ ነው የፈለከው። ኤቪደንስ ደግሞ ኢስላሚክ ሶርስ የሚባሉት የመጀመሪያው ፕራይመሪ ሶርስ የሚባለው ቁርአን ነው። ሰከንደሪ ሶርስ የሚባለው ደግሞ ሐዲስ ነው። ከዛ እነ ተፍሲር እነ ሲራ ምናምን እያሉ ይሄዳሉ እንደየደረጃቸው ማለት ነው። ስለዚህ አሁን አንተ የጠየቀው ከመጽሐፉ ነው የጠየቀን፣ ከሙስሊሞች መጽሐፍ ስለጠየቀን ከሙስሊሞች መጽሐፍ ፕራይመሪ ሶርስ ሳይሆን ሰከንደሪ ሶርስ ካለበት ከሐዲስ ላይ ያሳያል። ከዛ ስለ ሐዲስ ደግሞ ጥያቄ ካለ ደግሞ ሰከንደሪ ኮስችን መልኩና ልክ እናስኬደዋለን ኢንሻአላህ። አያት ተዘከለ አልሐምዱሊላህ ወከፋ። ያው ጥያቄው ምንድነው? ቁርአንን የጻፈው ማን ነው የሚል ነው። አሁን እንደምንለው ነብዩ ስለ መጻፋቸው ማለት ነው። ስለዚህ ነብዩ ተቀመጠው ነብዩ ያነበው ይጽፉ ነበረ። ማስረጃ ከተባለ አንድ ሐዲስ ላንብብላችሁ። ሐዲሱ የሚገኘው ነው ከተባለ ኢማሙ ጠበራኒ በቅጽ 3 ፔጅ 3488 ላይ አለ። ተመከቱ እንደዚህ ይላል። ኩንቱ ዘይድ የነቢያችን ተከታይ ነው፣ ሱሐባ በነቢያችን ጊዜ ነበረ ሰው። ተመከቱ ምን እንደሚል ኩንቱ አክቱቡ ለወህይ እንደ ረሱልላህ አለ። የአላህ መልእክተኛ ጋር ወህይ ይጽፍ ነበር አለ። ይጽፍ ነበር ቁርአን ይጽፍ ነበር ማለት ነው። ቀጥል በምልክት ላይ ያሳያችሁ አንዴ። ቀጥሎ የሚለው ወህዩ ይምሊ አለየ ነብዩ ያነባሉ እኔ ደግሞ ጽፋለሁኝ አለ። ፈኢዛ ፈረግቱ ጽፌ ስጨርስ አለ
ቃለ ኢቅራኡ ፈአቅራሁ ነብዩ አንብቡልኝ ከዛ በኋላ አነበዋለሁኝ አለ። ስለዚህ ሲጽፍ የነበረ ማነው ከተባለ ዘይድ ሙሳ ቤት ነው። ሲቀጥል ሌሎች ሰሃቦችም ነበሩ። ስማቸው እነማን ነው ከተባለ ደግሞ አሁንም አንድ መጽሐፍ ልጥቀስልህ። ፈትሁል ባሪ ቅጽ 8 ፔጅ 639 ተመልከት። እንደዚህ ይላል ነዓም ቀድ ኩቲበ ወህዩ ለረሱል ሰለላሁ ዐለይሂ ወሰለም ጀማዓቱን ገይረ ዘይድ ሙሳ ቤት አለ። ከዘይድ ሙሳ ቤት ውጭ ራሱ በጣም ብዙ ጸሐፊያን ነበሩ ካለ በኋላ ስማቸው ይጠቅሳል። ተመከ እንደዚህ ይላል ወይም ካባለ ቁጥር ወበይ ብኑ ካባለ እዚህ ጋር የዚድ አለ፣ እንዲሁም ደግሞ አብዱላህ ብኑ ሰዓድ አለ፣ እንዲሁም ደግሞ አልኹለፋው አርባ ወይም ደግሞ አቡበከር ዑስማንና አሊና እንዲሁም ደግሞ ዑመር አሉ ማለት። ሲቀጥል ዙበይር ብኑ አዋም አለ፣ ሲቀጥል ኻሊድ አለ፣ እንዲሁም ደግሞ ኡመያ አለ፣ ሐንዘላ አለ፣ እንዲሁም ሙዓይቅ ብኑ ኡበይ አለ፣ እንዲሁም ፋቲ አብዱላህ ብኑ አርቀም አለ፣ እንዲሁም ደግሞ ሹራሂል አለ እና አብዱላህ ብኑ ረዋህ እነዚህ በሙሉ በሂ ጽፈው ከዚህም በላይ ያሉ ግን ጽፎ የነበሩ በጣም ብዙ ሰሃቦች እንዳሉ በዚህ እንመለከታለን። እንደምናውቀው ነብዩ በጣም ብዙ ሰሃቦች ነበሯቸው። ሁሉም ይጽፉ ነበረ። ከነቢያቸው እየተማሩ ይጽፉ ነበር ማለት ነብዩ ያነቡላቸዋል፣ እነሱ ደግሞ ተቀምጠው ይጽፋሉ። ከዛ ነብዩ ደግሞ ድጋሚ እስቲ የጻፋችሁት አንብቡ ብሎ ያስነብቧቸው ነበር ማለት ነው። ግልጽ ይመስለኛል። ኡስታዝ ይቀጥል። ቀጥል። እሺ ኡስታዝ አቡ ሙአዊያም የሚለው ነገር ሊኖረው ይችላል። ግን እንትን ሳሚ የእንትኑ ምንድነው መረጃው ለአንተ ያው መረጃ ነው የሚሆነው፣ ማስረጃ ባይሆንም ኤቪደንስ እና ደግሞ የኢንፎርሜሽን ይለያያል። የምታምንበት ነገር ሲሆን ኤቪደንስ ይሆንልሃል ማለት ነው። ለማንኛውም መረጃ ጥሩ ነው። የምትፈልገው ነገር አግኝተሃል ወይስ የሚቀር ነገር አለ? ሐዲሶቹን ቁጥሮቹን ምናምን ትፈልጋቸዋለህ? ደስ ይለኛል። አዎ እንትኖቹን ቁጥሮቹን አስቀምጥለት። እሺ ወገናችን ሳሚ ያዝ። እሺ ከሰሂህ ቡኻሪ ፈጥሃለሁኝ። ሰሂህ ቡኻሪ ሐዲስ ቁጥር 4990 እደግመዋለሁኝ። ሰሂህ አልቡኻሪ ሐዲስ ቁጥር 4990 እሺ። እንዲሁም ደግሞ ይሄ ፈትሁል ባሪ አይ ቲንክ በእንግሊዘኛ ያለው ግን ቁጥሩን ያዘው። ፈትሁል ባሪ ሰሂህ ቡኻሪ ማለት ነው፣ የቡኻሪ ማብራሪያ ነው። ቅጽ 8 ፔጅ 639 አንድ የመጨረሻ ማስረጃ ልጨምር። በጣም ብዙ ማስረጃ አለ ግን ይበቃሃል። የመጨረሻ ማስረጃ ደግሞ እንደው ከተባለ ሶሒህ ሙስሊም 3400 ይሄ ቁርአን ተጽፎ እንደነበር ነው። ሶሒህ ሙስሊም 3400 የመጨረሻ ደግሞ ኢማሙ ጠበራኒ ሙጀመል ከቢር በመጽሐፉ ቅጽ 2 ፔጅ 4889 እነዚህን ያዛቸው። ቀጥሉ። ኦኬ እናመሰግናለን። አላህ ይስጥልን። ኡስታዝ አቡ ሙአዊያ የምትልበት ነገር ካለ ስሚዞ ሀሳብ መስጠት የምትፈልጉበት ነገር ካለ የሆነ ነገር በሉ። ነገራችን ላይ አመሰግናለሁ። ደህና ደሩ። መልካም አለ። እሺ መልካም። ቁርአን በዓለም ላይ ያለ ብቸኛ የድምፅ መጽሐፍ ነው። ቁርአንን ሲወርድ በመጽሐፍ መልኩ እንደዚህ ተጽፎ ሳይሆን የወረደው ከአላህ ዘንዳ من كان عدوا لجبريل فإنه نزله على قلبك بنبي صلى الله عليه وسلم بلباتشو لا يورد نقرنا القرآن بدمس ملكون يورد اقرأ إلى نبي يقرأ إلى له يا نبالو جبريل استمراتشوال بدمس ملكو نو يورد بلباتشو لا يورد لازم نبياتي صلى الله عليه وسلم ان دايت افاتشو بلو لا تحرك به لسانك جبريل سيل اقرأ باسم ربك الذي خلق سيل نبيهم يتكتلوا ان دايت افاتشو يتكتلوا بتام يدغاغمو ينغر يناغروا الله سبحانه وتعالى بتام مدكماچون سياي ان دايت افاتشو የሚያደርጉትን ጥረት ሲያይ الله قرآن ያታወረደና لا تحرك به لسانك ملاسنا تنقسقس على لا تحرك به لسانك لتعجل به በከመ ቸኮል የተነሳ ይጠፋኛል ብለህ በመስጋት ملاسنا تنقسقس إن علينا جمعه وقرآنه جبريل ያስተምርህ አንተ ተከተለው እኛ ያንን ቁርአን ልብህ ላይ የመሰብሰብ እኛ ላይ ነው ኃላፊነቱ ይላልና ነብያችን ሰለላሁ ዐለይሂ ወሰለም ጅብሪል ሲናገሩ እሳቸው የተከተሉ ሲያደርጉት የነበረውን ነገር ይጣፋኛል ያሉትን ነገር በድምጽ ብቻ በልባቸው ላይ እንዲሰበስብላቸው አላህ ቃል ከገባላቸው በኋላ ጅብሪል ያስተምራቸዋል፣ እሳቸው ይቀራሉ፣ እሳቸው ሰሃቦችን ያስተምራሉ። ጅብሪል እየወረደ ደግሞ በተደጋጋሚ ያስተምራቸው ነበር ማለት ነው። ስለዚህ በዓለም ላይ ብቸኛ የድምጽ መጽሐፍ ቁርአን ነው ማለት ነው።
ኡስታዝ ጽፎላችኋል ውስጥ ላይና ስለዚህ የድምፅ መጽሐፍ ነው። የድምፅ መጽሐፍ ደግሞ መጽሐፍ ግዴታ አይደለም ማለት ነው። የድምፅ ነገር አንተ ኦራል የምታስተላልፈው ነገር የግዴታ ሊጻፍ አይችልም ማለት ነው። ከዛ አንፃር ነው ኡስታዝ ቀጥል ማለት ነው። አጂብ ነው። ጀዛከላህ ያው እንደዛ ኢንሻአላህ። ጥያቄ ያላችሁ ልጆች መግባት ትችላላችሁ። ጥያቄ ያላችሁ ልጆች ገብታችሁ የተወሰነ እንማማራለን ማለት ነው። እስሚዞ የምጨምርበት ነገር አለ በነገረ ክርስቶስ ላይ ወይ ደግሞ በተነገረው የቁርአን ማንጻፉ በሚለው ላይ ሐሳብ ካለ? የለኝም ኡስታዝ። ነገረ ክርስቶስ ላይስ? የለኝም። እንግዶች ካላችሁ ለእንግዶች ቅድሚያ እንሰጣለን። ክርስቲያኖች ካላችሁ ከስራ እንዳንጻፉ። ሲና ኢየሱስ ፍጡር ነው የሚል ባይብል ላይ ይኖር ይሆን ብላ ነበረ እና በሱም ደረጃ መነጋገር ይቻላል ወይ ፍጡር ነው የሚል ነገር አለ ወይ የሚል ጥያቄ አቅርባለች። እንግዲህ ቴዎሎጂካሊ ፕሮቴስታንት ኢየሱስ ፍጡር ነው ብሎ አያምንም ወይ የሚል ነው ራሱ እና ከዛ አንፃር ነው እሷ ስትመጣ ለእሷ እድሏ እንሰጣታለን። አሁን ክርስቲያኖች ከሌሉ ደግሞ ሙስሊሞች ግቡና ጥያቄ ካላችሁ ጥያቄያችሁን ማቅረብ ትችላላችሁ። ኦኬ እስከዛው ድረስ ኡስታዝ እኛ እንድናረበትና ፍጹም ሰው መሆን አለበት አይደለ ብሎ ያምናሉ አይደለ ክርስቲያኖች አይደለ ክርስቲያኖች አይደለ እኛ ፍጹም ሰው ነን ልክ እንደኛ ፍጹም ሰው ነው ብሎ ያምናሉ። ስለዚህ ፍጹም ሰው ከሆነ እንደኛ ልክ እንደኛ ምን ማለት ነው ፍጡር ነው ማለት ነው። አይ ፍጡር አይደለም እስከሆነ ፍጹም ሰው አይደለም ማለት ነው። እሱንም አሳመነን እኮ ኡስታዝ አቡ ሙአዊያ ድሮ በፊት የነበሩ ሰዎች ወይድ ዋሽቷል ያሉ ስሜን ሲያብጠለጥሉት ነበር። እና እኔ ምንድነው ግዕዙን ነው የምጠቀመው ከሴት በስጋ ስለተወለደ ፍጡር እንለዋለን የሚለውን ከሃይማኖት አበው ሊያወጣ የቻልኩበት ምክንያት ግዕዙን ስላነበብኩኝ ነው። እነሱ አማርኛ ላይ ከሴት በስጋ ስለተወለደ ሰው እንለዋለን ስለሚል ዋሽቷል ብለው ሲሉ እኔ ምን አደረግኩኝ ግዕዙን እንደዛ ነው የሚለው ብዬ እንደውም በአማርኛው ራሱ ፍጡር ነው እንደሆነ የሚያሳዩ ጥቅሶች ብዙ ጥቅሶች አሉ ብዬ ናምናዎችን ብዙ ናምናዎች ሰጠዋቸው። ብዙ ናምናዎችን ከሰጠዋቸው በኋላ ግን ምን ሆኑ? ከዛ ፍጡር ነው። ነገር ግን በምንድን ነው? ፈጣሪም ፍጡርም ነው። ለልዩ ፈጣሪ ወለልዩ ፍጡር ይላል ቄርሎስ ሲናገር። እርሱ ፈጣሪ ነው፣ እርሱ ፍጡር ነው አለ። ፈጣሪ ከሴት ማንም ያወራው ኦኬ ጥሩ። እና ምንድነው መሰለ ፈጣሪ ከሴት ፍጡር ሆነ የሚላል። ፈጣሪ ፍጡር ሆነ የሚል ነገር አለ። ፈጣሪ ፍጡር ሆነ፣ እሱ ፈጣሪ ነው፣ እሱ ፍጡር ነው የሚል ጥቅሶች አመጡና አይ ሁለቱንም ነው እሱ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ከተባለ ፈጣሪና ፍጡርም ነው። ኮንትራዲክት የሚያደርጉ ነገር ማለት ነው። ማለት ነው መሰለ የሚያውቅና የማያውቅ ኢየሱስ የሚያውቅም ነው የማያውቅም ነው። ኢየሱስ የሚሞትም ነው የማይሞትም ነው። የሚተኛም ነው የማይተኛ ነው ራሱ ማለት ነው። ያ ማለት ምን ማለት መሰለ ኮንትራዲክሽኑ ፈጣሪ አለ ፈጣሪ የለም። አዚ ሴም ታይም ጭንቅላት ይቀበለዋል። ፈጣሪ አለ ፈጣሪ የለም። ፈጣሪ ስትልከው ጽንፈ ዓለሙን የፈጠረን የማይተኛ ነው፣ መለኮት ነው፣ ውስንነት የሌለበት ነው፣ ሁሉን አዋቂ ነው። ሰው ማለት ደግሞ ፍጡር ነው። ፍጡር ደግሞ ሁሉን የሚያውቅ አይደለም። ስለዚህ ኢየሱስ ፍጹም አምላክ ፍጹም ሰው ነው ስትል ምን እያልክ ነው ያለው? ፍጹም አዋቂና ፍጹም አላዋቂ ነው። ፍጹም የሚተኛና ፍጹም የማይተኛ በጣም ከባድ ነው። ራሱ እንዴት እንደሚቀበሉትም አላውቅምላቸው። እኔ ቢብሊካል የሆነ ኤቪደንስ የለም እንደዛ የሚል ግን ትምህርታቸው ይሄ ነው። ፕሮቴስታንቶችም እንደዚያ እንትን ይላሉ ማለት ነው። እና ታመልኩት አላችሁ ወይ ስትላቸው ፕሮቴስታንት ሰውነቱ አይመለክም ይላሉ። ታዲያ ምኑን ነው የምታመልኩት ስትላቸው መለኮትነቱን ነው የምናመልከው። አሃ ኢየሱስ ሁለት ሆነ፣ አንድ የሚመለክ እንደማይመለክ በቃ ተመልከት። ምን አይነት ውዝግብ ነው! አንድ የሚያመልክ አንድ የሚመለክ አንድ የማያመልክ ራሱ አንድ የሚመለክ አንድ ደግሞ የማይመለክ
የማያመልክ እንደውም አንድ የሚያመልክ የሚመለክ አንድ የማይመለክ አንድ ኡስታዝ፣ አንድ አዎ የሚመለክ አንድ የማይመለክ አንድ፣ ታዲያስ አንድ እንደዛ ማለት የማይመለክ አንድ የሚያመልክ ሁለት። አዎ ከባድ ነው። እንግዲህ የሚያመልክም የሚመለክም ከባድ ነው። ወላሂ ከባድ። ኧረ እም፣ አልሐምዱሊላህ እዚህ የጠበቅን አዎ እስቲ ወንድም እንደዛ ነው ዋናው ነገር ፍጡር መሆኑን አዝ ቴዎሎጂ ሌቭል ራሱ ያምናሉ። ራሱ እኔ ያመጣሁት ከዛ ነው ራሱ እና ያ ነገር ድንግል ማርያም ማፀን ውስጥ የተፈጠረው ፍጡር ካለ መለኮት መጥቶ ከዛ ከፍጡር ጋር አንድ ሆኖ ይባዳል። ለፈጣሪ ብቻ የሚገባውን ገንዘብ ለፍጡር ካደረገ ይሄ እንትን ነው፣ ሰው ማምለክ ነው አንደኛ። ሁለተኛ ፍጡር ማምለክ ነው። ሌላ ደግሞ ሽርክን ነው፣ ባዕድ አምልኮ ነው የሚሆነው። ብዙ ነገሮች የተበላሹ ነገሮች አሉ። በጣም ከባባድ ነገሮች ናቸው። ቢብሊካል ኤቪደንስ ባይኖርም ቢኖርም ራሱ ማለት ነው። እኔ ቢብሊካል በዚህ ደረጃ እንትን ቢል እኔ ባይብልን ነው ሪጀክት ማድረገው ሙሉ ለሙሉ ማለት ነው። እንደዚህ አይነት ትምህርት የለውም ባይብል። በእርግጥ ግን እንደው ቢኖረው እንኳን አልቀበለውም እኔ ማለት አእምሮዬ እኔ የተፈጠረልኝ ኦፕሬት ማድረገውና ፕሮሰስ ማድረግበትን ነገር ነው እንጂ ፈጣሪ በሚያስጨናንቅ ነገር አይጠይቀኝም። ነፍስ ችሎታን እንጂ አናስገድድም ነው የሚለው አላህ በቁርአን ውስጥ። ቁርአንና ሐዲስ ላይ የመጡ ነገሮች ስለ አላህ የተነገረን ነገር እኛ ሊገባን በሚችለው መልኩ ከእውቀቶቹ ሊገባው በሚችለው ነገር በራሱን በወሰፈበት ወስፍና ባሰባበት ነው ባሰባበት ነገር ነው የተነገረን። ያንን አጽድቀን ወደፊት እንጓዛለን። በቃ አለቅ። በዝምታ ያለፈው ነገር በዛ የሚያጨናንቅ ነገር የለም። አንድ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም። በሕያውነቱ ላይ ሞት የለበትም። በአምላክነቱ ላይ ሰውነት የለበትም። በጥበቃው ላይ እንቅልፍ የለበትም። በጌትነቱ ላይ ባርነት የለበትም። አንዴ ባሪያ ነው፣ አንዴ ጌታ ነው። አንዴ ሰው ነው፣ አምላክ ነው። አንዴ ያንቀላፋል፣ አንዴ ደግሞ ጠባቂ ነው። አንዴ ደግሞ ፈጣሪ ነው፣ አንዴ ፍጡር ነው። እንዲህ አይነት ውዝግብ አላህ ጋር ምንም እኮ የሚያስጨንቅ ነገር የለም። ይሄንን አንድ አምላክ በብቸኝነት የአምልኮ ሀቅ የሱ ብቻ ነው፣ የፈጠረን እሱ ብቻ ነው፣ አንድ ነው። በአንድነቱ ላይ ሁለትነት ሶስትነት የለበትም። እኔም ብቻ አምልኩ ብሎ በሱረቱ አንከቡት ምዕራፍ 29 ቁጥር 56 ላይ፣ በሱረቱ አንቢያ ምዕራፍ 21 ቁጥር 25፣ በሱረቱ አንቢያ ምዕራፍ 21 ቁጥር 90 እንዲሁም በሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ፣ በሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ በብዙ ቦታዎች ላይ እኔን አምልኩኝ ይላል። ይሄ አምልኮ የሚገባው ነባቢ መለኮት የሚናገር አምላክ ሪሊ የሚናገር ተናጋሪ የሆነ ስፒከር የሆነ ስፒች የሚባል ባህሪ ያለው ሲፈቱ ከላም ያለው አንድ አምላክ ነው የምናመልከው። የሚናገር የሚሰማ የሚያይ ሁሉን ነገር አዋቂ የሆነ ሁሉን ቻይ የሆነ ወደዚህ አምላክ ይህንን አምላክ እንድታመልኩ ነው ጥሪ እያቀረብን ያለ ነው። እኛ ጨርሻለሁ። ጀዛኩሙላሁ ኸይረን አሕሰን ጀዛ። ኢምራን የሚል አካውንት ገብቷል። ጥያቄ ያለው መሰለኝ እናስተናል። ከሱ በፊት አንዴ ኡስታዝ ይሰማል? ይሰማችኋል? እሺ ከተሰማ ኡስታዝ እኔ ልተኛ ነውና ማለት ስጨርሱ አፎን ኮሜንቱን ዝጉት። እሺ አይ ቀጥሉ፣ ችግር የለውም። ጨርሱ። ስጨርሱ ኮሜንት ዝጉት። ራሱ ቲክቶክ ይዘጋል። እኔም እወጣለሁ፣ ችግር የለውም። አብሽሩ። ምንም አይ ጥያቄ የኢምራን የሚባለው የስም ሞክሽ የሆነውን ልጅ እናስተናግድና እንወጣለን ማለት ነው። ምንም እንትን የምንለው ነገር የለም። አይ ቲንክ ኡስታዝ አቡ ሙአዊያም አለ። ምንም ችግር የለውም። እረፍት አድርግ። ፕሮግራም ሊሆኑ ነገሮች መበላሸት የለባቸውም። ትክክል ነው። ስለዚህ ምን አድርጎ መሰላችሁ ሰውም ስላለ ኡስታዜ ሰዓት ካለ እስከሌለ ችግር የለውም። ሰዓት ካለ ግን እኔ ችግር የለውም ስለማውቀው ከኔ አይ ችግር የለውም። ሌላ ቀን መሆን ይችላል። ነገ ማድረግ አይቻልም? ይቻላል እኮ ኢንሻአላህ። ጥያቄ ያላቸው ሰዎች ብቻ አድሬስ አድርገን ከዛ ነገ ደግሞ ሌላ ይገባል ማለት ነው ኢንሻአላህ። በቃ ኡስታዝ ቀጥሉ። ኢምራን አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እሺ ጥያቄን ካለ ጥያቄን አቅርብና የሰይፈላህና አለ አሚን ሶስታችሁን ጥያቄ። እሺ የኔ ጥያቄ ሁለት ጥያቄ ነው ማለት በአንድ ልጠይቅ ወይስ ተራ በተራ ልጠይቅ? ተራ በተራ ብትጠይቅ አመርቂ ነው። እሺ ማለት የመጀመሪያው ያው በማርቆስ
ሶሪ በቆሮንቶስ 15 አንደኛ ቆሮንቶስ 15 28 ላይ ያለው ማለት ኦርቶዶክስ ስለዛ ጥቅስ ምን ያስባል የሚለው ነው። ሁሉ ላስገዛለት ይገዛል የሚለው ነው። አንደኛ ቆሮንቶስ 15:28 ላይ የውጭዎች ኦርቶዶክስ እና የኢትዮጵያ ኦርቶዶክስ አተረጓጎማቸው ይለያያል። ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ። ሁሉ ተገዝቷል የተባለው ለሞት ነው። ሁሉ ተገዛለት በኋላ ለሞት ልጁ ራሱ ሁሉ ላስገዛለት ይገዛል ማለት ወልድ ለሞት ይገዛል ማለት ነው እንጂ ወልድ ለአብ ይገዛል ማለት አይደለም ይላል። ይሄ አፈሳሰር ፈጽሞ ትክክል አይደለም ማለት ነው። ምክንያቱም በዛን ጊዜ ይላል 24 ላይ ተኮነ በዛን ጊዜ የአለቅነትን ስልጣናትን በሻረ ጊዜ ፍጻሜ ይሆናል። የኋለኛው ጠላት የሚሻረው ሞት ነው ይልና ጠላቶች ሁሉ የእግር መረቂያ ሲያደርስ ሊነግስ ይገባዋል ካለ በኋላ የኋለኛው ጠላት የሚሻረው ሞት ነው ካለ በኋላ ሁሉን ከእግሩ በታች አስገዝቷልና አለ። ሁሉን ከእግሩ በታች አስገዝቷልና ሲባል ሞት እግር አለው እንዴ ብለህ ጠይቃቸው። እዛ ጋር ይመታል። አይ አይደለም ሞት እግር የለውም። ታዲያ ማንን ነው ሁሉ ከእግሩ በታች ያስገዛለት የሚለው ሲና ኤፌሶን ምዕራፍ 1 ቁጥር 22 ላይ ሁሉን ከእግሩ በታች ያስገዛለት ይላል። አስገዢው ማን ነው? ለአብ ነው። ለማን እንደሚያስገዛው? ለወልድ ነው የሚያስገዛው። ሁሉ በሚለው ውስጥ አብ አይጠቃለልም። ራሱ ሁሉ ተገዝቷል ሲል ሁሉን ካስገዛለት መሆኑ ግልጽ ነው አለ። ዕብራውያን ምዕራፍ 5 ቁጥር 6 ላይ ሁሉን ከእግሩ በታች አስገዛህለት አለ። ለማ ለኢየሱስ ሁሉን ከእግሩ በታች አስገዛህለታል። ስለዚህ ሁሉ ተገዝቷል፣ ሁሉን ከእግሩ በታች አስገዛህለታል። ሁሉ ተገዝቷል ሲል ለማ ከእግሩ በታች ለኢየሱስ ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ። ማንን አያካትትም? አብን አያካትትም አለ። ታዲያ ማንን ያካትታል ሲባል ሰውና መላእክትን ያመለክታል። አንደኛ ጴጥሮስ 3:22 እና 23 ላይ ስትመለከተው መላእክትና ስልጣናት ኃይላት ከተገዙለት በኋላ አለ። መላእክትም ሰዎችም ተገዝተውለታል እንደ ባይብሉ ትምህርት። ማቴዎስ 28:18 ላይ ምንድን ነው የሚለው? ስልጣን ሁሉ በሰማይና በምድር ለእኔ ተሰጠኛል። ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ሁሉ ከተገዛለት በኋላ ግን ልጁ ራሱ በዛን ጊዜ ይላል ዳግም የሚመጣበት ሰዓት ላይ በዛን ጊዜ አለቅነትን ስልጣናትን በሻረ ጊዜ እያለ የሚነግረን ስለ ሰከንድ ካሚንግ ነው፣ ስለ ምጽአት ነው እየነገረን ያለው። በዛን ጊዜ ልጁ ራሱ ሁሉን ላስገዛለት ይገዛል። ይሄ ነው እየተናገረ ያለው ማለት ነው። እና ይሄ እዚህ ላይ ካልገባ ነገር ካለ መጠየቅ ትችላለህ ማለት ነው። ምናልባት ከዚህ ጋር ተያይዞ የሚነሳው ጥያቄ ምንድን ነው? እንዴት ነው የሚገዛው? የሚገዛ የሚለውን ነገር አሁን ፕሮቴስታንትም የውጭ ኦርቶዶክሶቹም ይቀበሉታል። ነገር ግን የሚገዛው የሚለውን ነገር ኦርቶዶክሶች እየተናገሩ ያሉት ምንድነው? በስጋው ስለሆነ ነው፣ ስጋ ስለሚለብስ ነው የሚሉት የውጮቹ። እንግዲህ ስጋ ፍጡር ነው፣ መለኮት ደግሞ ፈጣሪ ነው። ስጋ ለመለኮት የሚገዛው ኦንቶሎጂካል ሰቦርዲኔሽን ነው መሆን የሚችለው ጭራሹኑ ማለት ነው። ወደ ሌላ ነገር ነው የሚሄደው። ምክንያቱም ስጋ ፍጡር ነው እንደምትመለከተው። ስጋው ከሆነ ለመለኮት የሚገዛው ስጋና መለኮት ሁለት የተለያየ ባህሪዎች ናቸው። ስለዚህ የባህሪ መገዛዛት ነው የሚሆነው፣ ኦንቶሎጂካል ሰቦርዲኔሽን ነው የሚሆነው ማለት ነው። አይ የፈንክሽናል ሰቦርዲኔሽን ነው ይላሉ ፕሮቴስታንቶች። ወልድ በመለኮትነቱ ለአብ ይገዛል። እንዴት አድርጎ ነው የሚገዛው ሲባል ልክ ሚስት ለባሏ እንደምትገዛ ሁሉ ኢየሱስም ይገዛል ብለው ያስተምራሉ ማለት ነው። ይሄ ምን ይባላል መሰለ? ሃየር ክራይስቶሎጂ ይባላል። ለአላይ ነገረ ክርስቶስ ላይ ከአምላክነት ወደ ሰውነት የሚደረግ አፍላጣዊ መሰረት ያደረገ ጥናት ነው። በዛ ውስጥ ምን አለ? ፈንክሽናል ሰቦርዲኔሽን የሚባል ነገር አለ። ቸርች ፋዘርስ እና አርጌንስ እነ ቱርቱሊያ እና ምናምን የመሳሰሉ ነገሮች እንደዛ ብለው ያምናሉ። ፈንክሽናል ሰቦርዲኔሽን የሚባል ነገር አለ። የግብር መገዛዛት ለምሳሌ ኤፌሶን 5:24 ላይ ዳሩ ቤተክርስቲያን ያለ ክርስቶስ እንደምትገዛ ሚስትም ለባሎቻቸው ይገዛዋል። ባልና ሚስቶች አንደኛው ባል ገዢ ነው፣ ሚስት ተገዢ ናት እንደ ባይብሉ። ነገር ግን ሁለቱም ሰው ናቸው። ራሱ ሁለቱም ሰው ናቸው። ባልም ሰው ነው፣ ሚስትም ሰው ነው። ልክ እንደዛው አንደኛ ቆሮንቶስ 15:28 ላይ ወልድም ለአብ የሚገዛው በዚህ ስሌትና ሂሳብ ነው፣ ፈንክሽናል ሰቦርዲኔሽን የሚባል ነው ይላሉ። እነማን ይላሉ ሲባል አውሳቢዎስ ዘቂሳርያ የሚባለው ኢየሱስን ሙሴ ከአብ ቀጥሎ ሁለተኛ ጌታ ነው ይለዋል። ስለዚህ ሁለተኛው ጌታ ለአንደኛው ጌታ አንድ ጌታ ለሚባለው ይገዛል ማለት ወልድ ለአብ ማለት ነው። ቀለሜንጦስ ዘእስክንድርያም በተመሳሳይ ምንድነው ያለው? ወልድ ሁለተኛ ነው የሚለው በአብ ፈቃድ ሁለተኛ ነው ይላል። ሁለተኛ ደረጃ ያለው ለመጀመሪያ ደረጃ ላለው ለአብ ይገዛል። የደረጃ ልዩነት አላቸው፣ ይበላለጣሉ ማለት ነው። ፈንክሽናሊ በሆነ መልኩ ነው ብለው የሚያምኑት። ተርቱሊያኖስ ዘካርቴጅ ወይም ተርቱሊያን የሚባለውም እሱ ምንድነው የሚለው? በህልውና መንገድ በደረጃ ሁለተኛ ነው ይለዋል እሱ ራሱ ማለት ነው። አርጌንስ ዘእስክንድርያ የሚባለው እሱም እንደገና ምንድን እንደሚያስተምረው ሁለተኛ አምላክ ብለን ልንጠራው እንችላለን። አንድ አምላክ አለ፣ ለዛ ለአንድ አምላክ ለአብ ሁለተኛው አምላክ ይገዛል ብሎ ነው ያስቀመጠው። ይሄ ፈንክሽናል ሰቦርዲኔሽን ይባላል ማለት ነው። የዮስጦስ ሰማዕቱ ጀስቲን ማርቲርስ የሚባለው በእንግሊዝኛ ላይ እሱ ምንድነው በምክንያት የራሱ እውነተኛ አምላክ መሆኑን ተምረን እኛ በሁለተኛ ደረጃ እንሰግድለታለን አለ።
በስንተኛ ደረጃ? በሁለተኛ ደረጃ አለ። ከዛ በኋላ ምን አለ? አንድ መጽሐፉ ላይ ሌላ አምላክና ጌታ ለሁሉም ነገር ይገዛላል። ስለዚህ ያ ነገር እንደዛ ከሆነ ሁለት አምላክ ነው የሚሆነው። ባልና ሚስቶች ሁለት ሰው ናቸው። ሚስት ለባሏ ትገዛለች። አዎ ባልም ሰው ነው፣ ሚስትም ሰው ነው። ግን ባልና ሚስቶች ስንት ሰው ናቸው? ሁለት ሰው። አንድ አምላክ አለ አለ። ማን ነው አንድ አምላክ? አብ። ወልድ ምንድን ነው? ሁለተኛ አምላክ ብሎ ነው ያስቀመጡት። ሰከንድ አፖስቶሊክ ፋዘርስ የምንለው ሐዋርያንን አብ የሚባሉት አንድ አምላክ የሚያደርጉት ሞናርኪ ኦፍ ዘ ፋዘር የሚባል ነገር አለ። የአብ አስገኝነት ለሱ ነው። አንድ አምላክ የሚለው ነገር ለሱ ምንድን ነው መሰላችሁ? አምላክ የሚለው ለሱ አካላዊ ስም ነው ብለው የሚያምኑት። አካላዊ ስም ነው፣ ኖሚኔቲቭ ተርም ነው ብሎ ነው የሚያምኑት። እንትን ሲባል ኢሴንሻል ተርም ነው ብሎ የሚያምኑት። ለወልድና መንፈስ ቅዱስ አምላክ የሚባሉት ኢሴንሻል ተርም ነው ብሎ ነው የሚያምኑት። ባህሪያዊ ስም ነው ብሎ ነው የሚያምኑት። ያ ራሱ በጣም የተወሰነ ትምህርት ነው ለማለት ፈልጌ ነው። ፈንክሽናል ሰቦርዲኔሽን ግን አለ። እኛ ራሳችን እናምናለን። ራሱ አላህ በቁርአን ውስጥ ነው ይነግሮናል። ራሱ ፈንክሽናል ሰቦርዲኔሽን እንዳለ ሱረቱ ኒሳ ምዕራፍ 4 ቁጥር 172 ላይ መሲሁ ለአላህ ባሪያ ከመሆን ፈጽሞ አይጠየፍም፣ ቀራቢ የሆኑ መላእክቶችም አይጠየፉም። እርሱን ከመገዛት የሚጠየፍና የሚኮራ ሰው አላህ ሁሉን ወደ እርሱ በእርግጥ ይሰበስባቸዋል። ስለዚህ ኦንቶሎጂካል እንትን አለ። ኦንቶሎጂካል ምን ማለት ነው ሲባል ለምሳሌ ሰውና እንስሳ ለምሳሌ ዘፍጥረት ላይ ስትመለከተው ማለት ዘፍጥረት 1:28 ላይ የባህር ዓሦችን የሰማይ ወፎችን በምድር ላይ የሚንቀሳቀሱ ሁሉ ግዘዋቸዋል። ሰውና እንስሳ በባህሪ ይለያያሉ። ስለዚህ ምንድን ነው ኦንቶሎጂካሊ ይለያያል ማለት ኦንቶሎጂካል እንትን ነው ሰቦርዲኔሽን ነው እዚህ ጋር ያለው። መዝሙረ ዳዊት ምዕራፍ 8 ቁጥር 6 ላይ እንደዛ ነው። ሁሉን ከእግሩ በታች አስገዛለት አለ። ለማ ለሰው 8:6 ላይ ማለት ነው። ያው በጥላነት ላይ ዕብራውያን 2:6 ላይ ለኢየሱስ ይጠቀምበታል። ከዛስ ምን ያስገዛው ሲባል መዝሙረ ዳዊት ምዕራፍ 8 ቁጥር 8 ላይ በጎችን፣ ላሞችን፣ የምድረ በዳ እንስሳት፣ የሰማይ ወፎችን፣ የባህር ዓሦችን አለ። ለማንም ይገዛው ለሰው ይገዛላል። ስለዚህ በተመሳሳይም ኢየሱስ ፍጡር ስለሆነ ድንግል ማርያም ማፀኑ ስለተፈጠረ አብ ደግሞ የኢየሱስ ፈጣሪ ስለሆነ ኢየሱስ ለአብ የሚገዛበት ለማሳየት የገባው ቃል ተመሳሳይ ነው። አንደኛ ቆሮንቶስ 15:26 ላይ 15:28 ላይ ያለው ማለት ነው። ስለዚህ ከዛ አንጻር ነው እሱ ታዲያ የሚገዛው ኦንቶሎጂካል ነው ወይ ካልን፣ አዎ ኢሳይያስ 61:2 እና ራዕይ 19:5 ላይ አምላካችን ይላል። አምላኬ ቢል ኖሮ ምናልባትም የእሱ የጸጋ ሊሆን ይችላል ብለህ ልታስብ ትችላለህ። ግን አምላካችን እያለ ከእኛ ጋር እንትን ነው፣ እኛ ጋር ደርቦ ነው የሚናገረው አምላካችን የሚለው። አምላካችን ካለ አብ ለእኛ አምላክነቱ ኦንቶሎጂካል ነው፣ ፈንክሽናል አይደለም ራሱ ወይም የግብር አምላክነት አይደለም ያለው። ይህን ከተረዳን ዘንዳ ኢየሱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ አባቴ ከሁሉ ይበልጣል። ምናልባት ሁሉ በሚለው ውስጥ ወልድ ይካተት ይሆን? አዎ። የቱ ጋር ካልን ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ አብ ይበልጣልና አለ። ከእኔ ከስጋ ያለ ኖ አላለም። እንደዛ ከማን ያለው? ከእኔነቴ ከእኔ አብ ይበልጣልና አለ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ የክርስቶስ ራስ አምላክ ነው ይላል። ራስ ማለት የበላይ ማለት ነው። ክርስቶስ አኖይንትድ ዋን ነው፣ የተቀባው ሰው ነው። ሐዋርያት ሥራ 10:38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባዋል። አምላክ ይቀባል? ኖ አይቀባም። ራሱ ማንን ነው የቀባው? ፈጣሪ ፍጡርን ነው የቀባው። ያ የፈጠረውና የቀባው ከክርስቶስ በላይ ነው ብሎ ነው የሚያስቀምጠው ማለት ነው። ይህን ይመስላል። አበዛው በመሰለኝ ይቅርታ። ይምራን አለ ኡስታዝ። እሺ ልተኛ ነበር ግን አላስተለኝም ወላሂ። አይ ኢምራንን ያልኩት ኢምራንን ነበር ያልኩት የነበረው። ያንን እሺ አስተጋፈለ ይቅርታ፣ እኔ መስለኝ ነው። እሺ አይ ችግር የለውም። እሺ እንጨርስ በቃ። እዚህ ጋር ሰይፈላ አለ። ሰይፉላ ያላ ሰይፍ አለው። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ያንተን ጥያቄ እናስተላልፈን እንትን ልበል ማለት ኡስታዝ፣ ክርስቲያኖች ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት አለ ብሎ ያምናሉ። ማስረጃ ስንጠይቃቸው ይሄ ዮሐንስ 8:58 ላይ እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ ያለው የሚለው ያመጣሉ። እንዴት ነው የሚታየው ያ ነገር? ምንድን ነው የሚያሳየው? ስጋ ሳይወለድ ነው ያለው? አዎ ከመወለዱ በፊት ነበረ ብለው ያምናሉ። አዎ ግን ያ በተስፋ ቃል ነው፣ በእንትን ደረጃ አይደለም። ማስረጃ ስንጠይቃቸው እሱን ያመጣሉ ብዙ ጊዜ። አዎ ግን ሳይወለድ እኮ የነበረ ሰው እሱ ብቻ አይደለም ራሱ። ለምሳሌ ሌዊ የሚባል ሰው ዕብራውያን ምዕራፍ 7
ከቁጥር 8 እስከ 11 ብትመለከተው ከ400 ዓመት በፊት አባቱም አያቱም ቅድመ አያቱም ማለት ነው አያቱም ሳይኖር በቅድመ አያቱ ጊዜ በአብርሃም ወገብ ውስጥ ሆኖ ለመልከ ጼዴቅ አስራት እንደሰጠ ይናገራል። ምናልባት ምታ ከሆነ አላውቅም። እሱን ጥቅስ ብታየው ደስ ይለኛል ራሱ ዕብራውያን ምዕራፍ 7 ቁጥር 10 እና 11 ላይ ማለት ነው። ለመልከ ጼዴቅ አስራት ሰጠዋል። ነበረ ወይ ነው ጥያቄው? አዎ ነበረ። በምን? በተስፋ ቃል ደረጃ ነበረ። ቃል በቃል ግን በአካል ደረጃ አልነበረም ነው መልሱ። በተስፋ ቃል ደረጃ ነበረ። አየው፣ ይህን ስትመለከተው ማለት ነው። ይህን ከተመለከትከው አብርሃም ሳይወለድ እኔ ያለው ሲል መጀመሪያውኑ አልተግባቡም። ከቁጥር 52 ጀምሬው ቃልን የሚሰማ ለዘላለም ሞትን አያይም አላቸው። ሞት ሲላቸው አካላዊ ነው ያሰቡት። እሱ ግን ሞት እያለ ያለው ራዕይ ዮሐንስ ምዕራፍ 21 ቁጥር 7 ላይ ያለው ስለ ሁለተኛ ሞት ነው። አልገባቸውም። ነቢያት ሞቱ፣ ሁሉም ሞቱ፣ አንተ በውኑ ከአባታችን ከአብርሃም ትበልጣለህን አሉት። አሁንም ምን አላቸው? አባታችሁ አብርሃም ቀንን ያዘ፣ ሐሴት አደረገ፣ አየም ደስም አለዋል። ያየው ምንድን ነው? በስጋ አይኑ ነው እንዴ? አይደለም። ራሱ አሁን ስለምንድን ነው የሚያወራው? ማየት እንደዛ ስላቸው እውነት እላቸዋለሁ አባታቸው አብርሃም ቀንን ያይ ዘንድ ሐሴት አደረገ፣ አየም ደስም አለዋል። ከዛ በኋላ አብርሃምን አይታልን ሲሉት አሁንም የእነሱ ቃል በቃል ነው የመሰላቸው። እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለዋል። ግን በምን ደረጃ ነው ያለው? በተስፋ ቃል ደረጃ ነው። ስለ ማየት ነው የተጠየቀው። ዕብራውያን ምዕራፍ 11 ቁጥር 13 ላይ ብትመለከተው መጀመሪያ ስለ አቤል፣ ስለ ሄኖክ፣ ስለ አብርሃም ከተናገረ በኋላ እነዚህ ሁሉ አምነው ሞቱ አለ። የተሰጣቸውን የተስፋ ቃል አላገኙትምና ማንን? ኢየሱስን። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ ሳሉቴሽን ሰጡት፣ ሰላምታ ሰጡታል። ለማ? ለኢየሱስ ማለት ነው። ከአብርሃም በፊት እነማን ነበሩ? ሄኖክ አለ፣ አቤል አለ፣ ኖህ አለ። ስለዚህ አብርሃም ሳይወለድ አለው ሲል በተስፋ ቃል ደረጃ አብራክ ውስጥ የነበረውን የሚያሳይ ነው እንጂ ቃል በቃል በነበረው ሶሊድ በሆነ ሚኒንግ በአካል ደረጃ በህልውና ደረጃ ነበር ማለት አይደለም። እንደዛ ከሆነ ሌዊም ነበረ ወደሚለው ነው የሚያስኬደው፣ ግን አያስኬድም ነው ራሱ። እንደዛ አያስኬድም ነው። ዕብራውያን 7:10 ላይ መልከ ጼዴቅ በተገናኘው ጊዜ በአባቱ ወገብ ነበረና አለ። ምን አደረገ? አስራት ሰጠው ይላል። ሌዊ በአብርሃም እጅ አስራት ሰጥቶታልና አለ 7:9 ላይ ማለት ነው። ማነው ሰጪው? ሌዊ። ለማ? ለመልከ ጼዴቅ ምን ሰጠዋል? አስራትን ሰጥቶታልና አለ። የት ነበረ? እኮ አልነበረም እኮ ከ400 ዓመት በፊት እንዴት ሊኖር ይችላል ሳይወለድ በፊት ስትል ምን ይላል? በአባቱ ወገብ ነበረ ሲሰጠው። መልከ ጼዴቅን በተገናኘ ጊዜ አለ። ሌዊ መልከ ጼዴቅን ሲገናኘው እሱ በአባቱ ወገብ ውስጥ ነበር አለ። በአባቱ ወገብ ውስጥ ሲባል ሊትራሊ በአባቱ ወገብ ውስጥ በህልውና ደረጃ ነበር ማለት ነው እንዴ ስንል አይደለም። ይሄ ምንድን ነው? አልጎሪካል ነው፣ ሲምቦሊካል ነው፣ ኢላስትራቲቭ ነው፣ ፊገራቲቭ ነው። ይህንንም በዚህ መልክና ዮሐንስ ወንጌል 8:58 ላይ ያለውን በዚህ መልክና ልክ መረዳትም ማስረዳትም መሞገትም መሟገትም ይቻላል እያለን ያለ ነው። ይህን ይመስላል ማለት ነው። ጥያቄ ተመለሰልህ? መልሰልኝ ኡስታዝ። አመሰግናለን። አሰላሙ አለይኩም። ጀዛከላህ ኡስታዝ። ይምሩ አለ አለሁ። ጀዛኩሙላሁ ኸይር ጀዛ። ይበቃል ኡስታዝ፣ ይበቃል። ስሚር ይሻል። ሁለተኛ ከሆነ ጨርሷል ኡስታዝ። ወአለይኩም ሰላም። አቤት ይሰማል? አለ አልሐምዱሊላህ። አይ ቆይ ልንገራቸው በደምብ ባሪክ። ግን በመሀል ስንቀልል ነበረ። ሪካርዱን ፖስት እንዳታደርጊ ወይም ደግሞ ቆራጭው ዛሩ ሪካርዱን ቆራጭው እና ሪካርዱን ቆራጭው ቅድም መሀል ላይ ቃሎች ስናወራ ነበርና ከታርጊው ከትምህርት መሀል ላይ ጨዋታዎች ነገር ስላሉ ጨዋታውን ቆራጭው። ምን መሰላችሁ ሀባይቢ፣ አሁን የነቢያት መንገድ የሚለው ትልቁ ያደርግላችሁና የነቢያት መንገድ የሚለው አካውንት ብዙ ትምህርቶች የሚሰራጭበት ቴሌግራም ታውቃላችሁ፣ ብዙ ትምህርቶች ይሰራጫሉ። ለዚህ የላይቭ ሪካርድ እና አሁን የዩቲዩብ ቻናል ከፍቷል። የኛ እንትን ነው። ስለዚህ ሁላችሁም ሰብስክራይብ አድርጉ፣ ንኩትን፣ ዘህራ ንኳት። አሁን ትልቁ ላይ ያልኩትን ነቢያት መንገድ ንኩትና ውስጥ ዩቲዩብ የሚል አለ። እሱ እየነካችሁ ገብታችሁ ሰብስክራይብ አድርጉ። ባረከላሁ ፊኩም። እሺ እንዳደረሱ ይሄንን
ካልተቆረጠማ ኡስታዝ ሰለማ አምሮ እስሚዝን እንትን ቢለው ብዬሽ እኮ ነው። እስሚዝ እኔ ላንተ ስል ነው ለዛ ሳይሆን በቀን ምናምን የሚያየው ሰው ጾመኛ ከሆነ ምናምን አሁን እኔ ያሳየኋቸው ነገራቶች ሊያጓጓው ይችላል ሰው ማለት ነው። አስቸጋሪ ነው። እኔ በተለይ እኔ ያሳየሁት ነገር እንትን ሊል ስለሚችል አይ ሰው ካየ እስሚዝ ተጨመቀ ራሱ እንዳይል ይመስለኛል። ይሄው ችግር የለውም። እስሚዝ ያጋጥመ አንዳንዴ ለቀጣይ በደንብ ገዝተና ኢንሻአላህ። እኔ አሁን የሀገር ቸኮላት ተገኝቻለሁ። አሁን ራሱ እኔ እኮ ሁለት ያሳየሁት ኦሪዮ አለኝ። ያኛው ቸኮላት ሁለቱም አሉ። ደግሞ ውድ ናቸው፣ ደግሞ አዲስ ናቸው ራሱ እና እስሚዞ ነገ ኦሪጂናል ተስፋ እናደርጋለን። ያ ሀባይቢ የዛሬ ፕሮግራማችን እዚህ ጋር ቃል ኡስታዝ ጀዛከላ ኡስታዝ አንድም ጀዛከላ። ያው ካስታውሳችሁ ስለ ገላት ነበር መጀመሪያ የተነሳው። ሲቀጥል ስለ መንፈስ ቅዱስ አይተናል፣ በተጨማሪ ስለ ኢየሱስ አይተናል። ጥያቄና መልስ ማስተናገደናል። ኢንሻአላህ ነገ ደግሞ በአዲስ ፕሮግራም የምንገናኝ ይሆናል ኢንሻአላህ። ለዛሬ በዚህ ይበቃናል። አሁን ጋር ወያኪው እንዳረሱ ቀጥሉ። ኡስታዝ ይቀረ ካለ ቀጥሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰለማንን አይቼ ነው የመጣሁት። አሰላሙ አለይኩም ኡስታዝ። ሰላም አለይኩም። ያለበት ቦታ ላይ አቬሌብል የሆነ ቦታ ላይሆን ይችላል፣ ኮምፈርት ዞን ላይሆን ይችላል። ሚዩትን አንሳው። ሲስተሙን አያውቀውም ይሆናል። እኔ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? ሌሎች እህት ወንድሞችም እንደምን አላችሁ? ሰላም ነው። የጠፋ ሰው እንደምን አለ? አትናፍቅም ኡስታዝ? እንዴት ነህ? የለኝ እኮ ብቻ ደህና ሁንልኝ። ሁሉም ሰላም ኡስታዝ፣ እንዴት ናችሁ? ሰላም ነን። ሜሴንጀር አለ? ይሄኔ ሜሴንጀር የለኝም። ወይድ ብለህ ይሄንን ጽሁፍ ራሱ ያለውን ወይድ አቃቢ እስላም ብለህ ሰርች አድርግና ፊደልም እንዳትሳሳት። በሐመራዋ ነው የምንጽፈው፣ በሐሊታዋ እንዳትጽፍ። በአሊፍ አ ነው ሳይሆን የምንጽፈው፣ በአይን አ በሚባለው ነው የምንጽፈው። እንደዛ ጽፈህ እንትን በል እንዳትሳሳት። ኢንሻአላህ ሰንም ስጽፍ እስላም የሚለውን ስጽፍ በእሳቱ ሳይሆን በንጉሱ ነው የምትጽፈው ማለት ነው። አንድ ፊደል ከጎደለው አያመጣውም። እንግሊዝኛ አይደለም። ኸይር ኢንሻአላህ። ስለዚህ እዛ ጋር ኮንታክት ታደርገኛለህ ማለት ነው ኢንሻአላህ። ኮንታክት ታደርጋለህ። ሰልማን ማለት እንትን በሉት፣ ፎሎ አድርጉት። ቴሌግራም ላይ ሲሰራ የነበረ እንትን የበረሃ ጓድ ነው፣ የኛ የጥንቱ የጠዋት ነው እና የበረሃ ጓድ ነው። እንግዲህ ፎሎ አድርጉት፣ ብዙ ትጠቀማላችሁ ብዬ አምናለሁ። ብዙ ነገሮች አሉ። የብርሃን ነጸብራቅ የሚለው መጽሐፍ የእሱ መጽሐፍ ነው፣ የዛ ኦተር ነው። በአንድ ወቅት መነጋገሪያ የሆነው የእሱ መጽሐፍ ነው እና ለመጀመሪያ ጊዜ መስጊድ የሚል ቃል በ1879 የአባሮም የቁም ጽሁፍ ላይ ያለ ብሎ ለመጀመሪያ ጊዜ ሰርፕራይዝ ያደረገን እሱ ነው። በኋላ ላይ አይ መስጊድ ማለት ትርጉሙ እኮ መስገጃ ማለት ነው እና ችግር የለውም ያሉት እነሱ ናቸው። ለመጀመሪያ ጊዜ ያመጣው እሱ ነው በኢትዮጵያ እንትን ውስጥ ማለት ነው። ታስታውስ እንደሆነ አሁን 1879 ላይ የቁም ጽሁፍ የአባሮም ትርጉሙን እሱ ነው ለመጀመሪያ ጊዜ ያመጣው። የዋሻል ራሱ ያዘጋጀው ነው ሲሉ ነበር ክርስቲያኖች። ልክ እንደ አሁን ኢምራንን ልክ ዌብሳይት ላይ ያሉ እንትኖችን ሲያሳያቸው እሱንም እንደዛ ይሉት ነበር። በቃ ራሱን ያመጣው ራሱ ያዘጋጀውን ሁላ እስከ ማለት ደርሰው ነበረ አስታውሳለሁ። እና እሱን ለመጀመሪያ ጊዜ ያስተዋወቀው እሱ ነው። ኡስታዝ ሰልማን የሚባለው ወንድም ነው። የብርሃን ነጸብራቅ የሚባልም አንድ መጽሐፍ ነበረው።
ጥሩ መጽሐፍ በጣም እንትን ብሎለታል፣ ታውቆለታል ራሱ ማለት ነው። ያው ግን በህመም ምክንያት አሁን ጤናውም ራሱ እንትን አይደለም ራሱ ማለት ነው። ኢንሻአላህ እንትኔ ማለት የመንከባከብ ግዴታ አለብን። ምናልባት የምታውቁት ነገር ከሆነ አላውቅም፣ ዛሬ የምነግራችሁ ነገር ኦርቶዶክስ መምህራን ያው ዲያቆን ነበረ፣ ምናልባት የምታውቁ ከሆነ አላውቅም፣ ዲያቆን ነበረ፣ ይቀድስ ነበረ። አካባቢ ላይ የነበሩ ሰዎች ግን ጭንቅላቱን ፈልጠውት ማለት ነው፣ ተፈልጧል ራሱ። እንግዲህ ይህን ስነግራችሁ ቢዘገንናችሁ ምንም ላደርግ አልችልም። ጭንቅላቱን ፈልጠውት ተሰፍቷል። አሁን ራሱ ያ የተሰፋው ነገር እስካሁን ድረስ ያመዋል ራሱ ማለት አንዳንዴ አዙሮ ይጥለዋል ራሱ ማለት ነው። እና በሕክምና ላይ 3 4 5 ሕክምና ተደርጎለታል ራሱ ማለት ነው። እንግዲህ በህይወት መኖሩም ያላ ኒዕማ ሆኖ ነው ራሱ ያላ ጸጋ ሆኖ ነው እየኖረ ያለው እና ያኔ ያለው አሁን ላይ ያለበት ደረጃ ምንድን ነው? ስፌቱ እንትን አይደለ ገጠመልህ ገጥሟል። ጀዛኩም ላሁ ኸይረል ጀዛ ወአሕሰነል ጀዛ ኡስታዜ፣ እንደውም አሁን ነው ይበልጥ ዲፋኢን እና ሸርህ ያደረከኝ። ጀዛኩም ላሁ ኸይረል ጀዛ ወአሕሰነል ጀዛ። አላህ ባለበት ይጠብቅ ኡስታዛችን። አልሐምዱሊላህ ለውጥ አለኝ። ያው እንትኑ ስፌቱ ገጥሞልኛል። አላርጂክ ምናምን ነገር ኢንፌክሽን እሱ ነው ያስቸገረኝ ያለው። ብቻ ግን አልሐምዱሊላህ በአንጻራዊ መልኩ በጣም ለውጥ አለው። አይደለም እኔ እንደው ሐኪሞች ከሚጠብቁት ደረጃ ነው ራሱ ያለው። አልሐምዱሊላህ ከምንም በላይ በስደት ያሉን በተለይም ደግሞ ሰለምቴ እህት ወንድሞቼ እንዲሁም በስደት ያሉ እህቶች ወንድሞቼ እንዲሁም ኡስታዞቼ ከሚገባው በላይ መስዋዕት ከፍለው ለዚህ አብቅተውኛል ካላህ በታች። እንግዲህ የነሱ ቅይጥ ውጤት ነኝ ማለት እችላለሁ። ጀዛኩም ላሁ ኸይረል ጀዛ ኡስታዜ። ከጅምሩ ጀምሮ በንጽጽሩ ማለም ራሱ ዳዴ ባልኩበት ያኔ ዋናው ዲጂታል ላይብረሪ የሆንከኝ አንተ ነህና አላህ ሱብሓነሁ ወተዓላ መሰሎችን ያብዛልን ነው። ወላሂ ኡስታዝ እንደው አንተ በሌለህበት ባወራ ነው ደስ የሚለኝ። አላህ ይጠብቅህ፣ መሰሎችን ያብዛልን። ሐቂቀተን አይደል ለሙስሊሞች ይቅርና ሀታ እንደው ለሌሎችም አንድ ቄስ ታላቅ ወንድም ያለኝና አንድ ቀን ሳስደምጠው ያንተን እስኪ ከዚህ ጋር የሆነች ነገር እንደው ሚስ አንደርስታንድ የምትለው ወይም ምናምን ነገር ስለ ወላሂ አሁን ላይ ራሱ ካሉት ዘመዶች ይገርማል በዛሽ በአንድ ቀኑ ማለት ነው እኔና ባንድ ነን የሚለው ምኑ ነው በሚለው ማለት ነው የሆነ ሪሰርች እየሰራ ነው። አላህ ሂዳያ ይስጠው። እንግዲህ ወደ ሂዳያ ጥሪ ይቀላቀላል የሚል 50 ተስፋ አለኝ ኢንሻአላህ። አላህ ሱብሓነሁ ወተዓላ ቻይናውና በሁሉም ነገር ላይ ይመጣል ብዬ አስባለሁ ኢንሻአላህ። ጀዛኩሙላሁ ኸይረል ጀዛ ወአሕሰነል ጀዛ ኡስታዚ፣ አላህ ይጠብቅህ ያ ረብ። እኔ አሚን። ግን እኔ ምንም ያደረኩልህ ነገር የለም። እኔ በመጀመሪያው ኤርሊ ስቴጅ ላይ አካባቢ ላይ ሞክሬያለሁ ያቅሜን ማለት ነው እንጂ ከዛ በኋላ ያለውን ነገር አንደኛ አድራሻም የለኝም፣ ሁለተኛ ቀን ደግሞ ሌሎች ልጆች ናቸው ፎሎ አፕ ሲያደርጉ እንደውም ስልኩን ላሰጡኝ ብያቸው አልሰጡኝም ማለት ነው። እና ኤኒዌይ ምንድነው አዲስ አበባ ነው ያለው ነገር ነው። ወደ አዲስ አበባ እስኪ ኢንሻአላህ በቅርቡ እያሰብኩት ነው። ትንሽ ወደኛ አካባቢ በሰላም ምክንያት ስቴብል አይደለም፣ በጣም ከምልህ በላይ ነው። መቼም ጎጃምና ጎንደር ያለውን ሁኔታ ያው ኸበር ታገኛለህ ብዬ አስባለሁ። ኢንሻአላህ አዲስ አበባን እያሰብኩት ነው አላህ ካገራልኝ። አዲስ አበባ ናና አዲስ አበባ ከመጣ በኋላ ያለውን ነገር እንነጋገራለን። ለማንኛውም በሜሴንጀር ኮንታክት አድርገኝ ኢንሻአላህ። ከገጠመልህ ጥሩ ነው አልሐምዱሊላህ። በጣም ያስፈራ ነበር የነበረው እንትን ከመጀመሪያው ጀምሮ የሚያስፈራ ነበረ ራሱ የነበረው ማለት ነው። ከኢትዮጵያም ወጥቶ ነበረ ዱባይ አካባቢ ላይ እንደዚህ ሕክምና ምናምን ለማግኘት ብሎ አላስቀምጥ ብለውት ያለበት ቦታ ላይ እንገላሃለን ብለውት ከሚሞት ብለን እኛ ወደ ዱባይ ያወጥተው ነው ነበረና ዱባይ ደግሞ ሲሄድ ደግሞ ታመመ። የሚገርማችሁ ከምታስቡት በላይ በቃ ከሞት ነው የተረፈው። አላህ አትርፎት ወደ አገር ቤት እንዲገባ ተደረገ ማለት ነው። እና በዛን ሰዓት የአንበሳውን ድርሻ የወሰዱ ልጆች አላህ በአኼራ ያስታውሳቸው፣ ምንዳቸውን በእኽላስ ይቀበላቸው እንላለን። ይሄ ነው ያለው ነገር። እንግዲህ አዲስ አበባ ናና አዲስ አበባ ብትኖር ይሻላል። ለምንም ነገር አዲስ አበባ ይሻላል። አሁን እዛ ስጋት ላይ እንደዚህ ሁሌ ስጋት ላይ ከምትሆን መታ አዲስ አበባ ከወንድሞች ጋር እየተገናኘ እነሱ ሚዞም አሉ እነ ኢምራንም አሉ እየተገናኘ የተጫወትክ ምን እያልክ ኢንሻአላህ አንዳንድ ነገሮችን እናመቻቻለን ማለት ነው። ኢንሻአላህ ግዴታ አለብን፣ የሁላችንም ኃላፊነት ነው ያለብን። እንኳን ተረፍክ ራሱ ማለት ነው። እና እኔ እንጃ ተርፋለን ብዬ እኔ አላስብም ነበረ እንደነበረው እንትን በጣም ነው የሚዘገንነው። ያ ጀማ ጭንቅላቱን ለሁለት ነበር የከፈሉት ማለት ይቻላል። ይሄ ከላይ ያለውን ፓርት
ነው እንትን ብሎ ተቦርድሶ ለስንት ዓመት ቆየ ለመቅጠም ከተሰፋ በኋላ ወደ 3 ነው እንትን ያለው ኡስታዝ። አንድ ጊዜ ልክ ያኔ እንደተገመሰ ኮል እንደዚህ ማይደርገኝ ነበር ነው። ብቻ ግን እዛ አካባቢ የነበሩ ካፊሮች ሱብሃንአላህ ያው ትንሽ ሙዚቃዋ ስራ ብራይትነስን የትውቅ ብራይትነስን ጨመረችውና ብቻ አልሐምዱሊላህ ወላሂ እንደው ያነቀን ማለፉ ራሱ ትልቅ ነገር ነው። አላህ Subhanahu Wa Ta'ala ቻይ ነውና በሁሉም ነገር ወቲልከል አያሙን ዳዊሉሃ በይነናስ እንዳለው ሁሉ አልሐምዱሊላህ። ከዛ በኋላ ድጋሚ ራሱ ሲሰፋ ሲፈነዳ ወደ በጥቅሉ 5 ነው የሆነው ኡስታዜ ከዘንድሮ ጋር ማለት ነው 5 ነው የሆነውና አልሐምዱሊላህ አሁን ላይ በጣም ያስቸገረ ይቆስሉ በቃ እሱ ኢንፌክሽኑ ይሄ ማይግሪኑም አለ እሱ ጋር ስለተጨማመረ መሰለ ብቻ እንደው በምን እንደሚነሳ ራሱ የተወሰኑትን አውቃቸዋለሁ። እዛ ውጭ ግን ያለው ነገር በራሱ መዋር ነው የሚሽከረከርና ብቻ ግን አልሐምዱሊላህ ኡስታዜ ማለትም ከሚባለው በላይ ነው። ኦልሬዲ እንደው ኦፕራሲዮ ቢሆንም ውስጥ ላይ ያለውን የሚያበጠውን ብናፈነደው ወዘተ ተብሎ ራሱ ከሚባለው እንደው ተስፋ ከተጣለበት በላይ ነው። አልሐምዱሊላህ አላህ ቻይ ነውና አልሐምዱሊላህ ኡስታዜ እንኳን አላህ ተረፈ። አንዲት ልጅም እዛው አልሐምዱሊላህ ጎንደር አካባቢ ላይ ያለች ልጅ ናት። ተመለሺ ይላታል አባቷ። አልመለስም ተመለሺ በዱላ ቀጠቀጣትና መጨረሻ ላይ እጁ ላይ ያለፈች። በኋላ ላይ ጠፋችብኝና ጓደኛዋን እባክሽ እንትን በይ ምናምን ነገር ስላት እዛው አካባቢ ላይ የነበሩ ሰዎች እንትን ብላ መርዷን ነገረች ማለት ነው። ማለት አባቷ ቀጥቅጦ ገደላት አሉ። በዱላ ሲቀጠቅጣት ተመለሺ ይላታል ወደ ኦርቶዶክስ። መመለስ አልፈልግም ፍላጎቱ የለኝም ከፈለኩኝ ከጀሃነምም ልግባ ከፈለክ ማለት አንተ ሪሊ የምታስብልኝ ከሆነ ተወይ ለኔ ስትለው የቀጠቀጠ ይመታት ነበር አሉ። በኋላ ያለፈች አሉ። መጨረሻ ላይ ያው እሱም ታሰረ። ያው ይፈቱታል ወዲያው ምንም እንትን የለውም። የገዛ አባቷን የገደላት እና እንዲህ አይነት እንትን ያለበት ቦታ ነው። ጎንደርና ጎጃም አካባቢ ላይ በጣም ይፈተናሉ ሰለምቴዎች ማለት ነው። አንዱንም እንደዚህ ነግሬያችሁ እንደሆነ አላውቅም። ዱባይ ነበረ አምልጦ ዲያቆን ነበረ አምልጦ ዱባይ እንዲመጣ ታደርገውት ወንድሞች ዱባይ ይኖር ነበረ። በኋላ ላይ ቤተሰቦችን ተቀበሉ ብሎ ሲላቸው ኤርፖርት ተቀብለው በታክሲ ተቀብለው ቀጥታ ከማህበረ ቅዱሳን ጋር ነው ያገናኙት። ከዛ ማህበረ ቅዱሳን ትመለሳለህ ወይ አትመለስም አንድ ምርጫ ነው የሰጡት። ከዛ አልመለስም ሲል ጣቱን ቆረጡት። ታምናላችሁ? ይሄንን ጣቱን ነው የቆረጡት። ራሱ የሰለምቴዎች ስቃይ በጣም ከባድ ነው ልላችሁ ፈልጌ ነው። ጣቱን አሁን የፊት ለፊቱ ጣት ተቆርጧል ራሱ ልጁ ማለት ነው። እያመመው እንትን እያለ ከዛ መጨረሻ ላይ ዱዱም ሆነ ይሄ ጣቱን የቆረጡት እንዳይበላበት ብለው የቀኝ ጣቱን ነው የቆረጡት። አሁን የሚበላው በግራው ነው ራሱ አይመቸውም ራሱ። በዚህ ደረጃ ሰው በመነጋገር ማመን ሲገባው በቃ ምርጫው ነው በቃ ምርጫውን መርጧል። እንግዲህ ያለ የተሳሰበው ወይም ደግሞ ፈጣሪ ተሳሰበው እግዚአብሔር ተሳሰበው ብሎ መተው የገዛ ልጁን የገዛ አብራኩን ከፋይ የኔን እምነት ካልተከተልክ ብለው እንደዚህ የሚያደርጉበት ነገር አይገባኝ። ያስተምሮ መመለስ እኮ ሌላ ጉዳይ ነው ራሱ። በእኛም እኮ ሙርተድ የሚባል ነገር አለ። ግን ሙርተድ የሚባለው ሸርጥ አለው ራሱ። አርፈ ቁጭ በል ይባላል። የማይሰማ ከሆነ ዝም ብሎ ሰብካለሁ ጀማውን በጠብጣለሁ ካለ የ3 ቀን ዕድል ይሰጠዋል። ከዛ በኋላ እንትኑ ሁክሙ ግድያ ነው። ከሀገር ወይ ውጣ ይባላል ወይ ግድያ ነው ራሱ። እንደዛ አለ። ግን እነዚያውን በመነጋገር አያምኑ። ምንድን ነው የሚለው ነገር ዑለማዎች ምክር ቤት ውስጥ በደንብ ቁጭ ብሎ ችግሩ የኢኮኖሚ ችግር ነው፣ የተቃራኒ ጾታ ችግር ነው ወይስ ደግሞ የእውቀት ችግር ነው ተብሎ ይፈተሻል ጉዳዩ። እነሱ ግን እንደዛ አይደለም። እንትን በጭፍም በቃ አይቻልም ነው የሚሉት። እኔ ብዙ ነው ራሱ እንደዚህ አይነት ነገር እንትን ያለው በሰለጠነ ዓለም ውስጥ እንደዚህ የሚያደርጉት ነገር ይገርማል። እና ይሄን ለማለት ፈልጌ ነው። በቃ አላቆያችሁ። በሜሴንጀር ላይና ተታዋውቁት ብዬ ነው። ትጠቀማላችሁ፣ አትጎዱም። ፎሎ ብታደርጉት ማለት ነው ኢንሻአላህ። ይሄን ይመስላል። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይረል ጀዛ ኡስታዝ። ኢንሻአላህ ድንገት ሰርች አድርጌ ካልመጣልኝ ለእነህት ዛራ ለወንድሜ ኢምሩ ለእነሱ ሪኮመንድ አረጋቸውና ኢንሻአላህ ኡስታዚ የምታይልኝም ኪታብ ይኖራል። እንግዲህ ወደ አረበኛው ትንሽ መንደራደር ሙከራዋለን እና አልሙተቀዱ ሶሂህ ማይደርሳ ነገር ኢንሻአላህ ሪቫይዝ እና ኤዲት እንድታረግልኝ ኢንሻአላህ ምንም ችግር የለውም።
አይ ቲንክ ባላይልም እንኳን አንዳንድ ነገሮችን እንትን እላለሁ፣ ሀሳብ ልሰጥ እችላለሁ በህትመቱ ኢንሻአላህ ዙሪያ ላይ ኢንሻአላህ ኡስታዚ ራሱ ማለት ነው። መጽሐፍ ለማየት ያው አርታኢ ደግሞ በጣም ጊዜ ይፈልጋል ራሱ ማለት ኢንሻአላህ ነው። ኢንሻአላህ ኢንሻአላህ ኢለይክ ኡስታዚ ጀዛኩሙላሁ ኸይረል ጀዛ ወሰነል ጀዛ እንደናደሩ ያ ጀማ